አሁን የተሰማ አዲስ አስደንጋጭ ሰበር መረጃ አለ። ይህም ከቀይ ሽብር ሰማዕታት ሙዚየም አለፍ ብሎ ብዙዎችን ያስደነገጠና ያስደሰተ መረጃ ነው የተሰማው። እንደ መረጃው ከሆነ ቻይኖቹ በኢትዮጵያ ታሪክ ለመጀመሪያ ጊዜ ቤቶችን በ20 ዓመት ብድር ይዘው መጥተዋል። ያውም በ15% ቅድመ ክፍያ ብቻ። ባለ 1 መኝታ 82 ካሬ ሜትር 4,300,000 ብር፣ ባለ 2 መኝታ 104 ካሬ ሜትር አፓርትመንት 5,400,000 ብር፣ ባለ 3 መኝታ 134 ካሬ ሜትር አፓርትመንት 7 ሚሊዮን ብር ብቻ። እነዚህ የጣራ ከፍታቸው 3 ሜትር ከ75 የሆኑ አፓርትመንቶች በቦሌ ፍላሚንጎ ዋናው መንገድ የሚገኙ ሲሆኑ ቁምሳጥን፣ ኪችን ካቢኔት፣ ቅንጡ መብራቶች፣ የባኞ ቤት ዕቃዎች፣ ዘመናዊ የወለል ንጣፎች፣ ዘመናዊ በሮች ተገጥሞላቸው ቁልፎትን ብቻ ይረከባሉ። ታዲያ እነዚህ ግንባታቸው 68% የተጠናቀቁ አፓርትመንቶችን በ20 ዓመት እየኖሩ የሚከፍሉትን የባንክ ብድር አመቻችተን እርሶን በመጠበቅ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። እናመሰግናለን። ዓለም ገነት ሪል ስቴት ከምቾትም